አብይ አህመድ እየሰጠው ነበር ለእንትና ለማን ነው ለዚህ ሄለን ወርቅ እየንሸራርጉላት እስኪ አንድ ጊዜ ሄለንን ቆይ ሄሉ የታለች በእናትህ ነይ አንቺ ነይ አንተ በጣም ያሳዝናል ምን ማለት ነው እንትን የሚባለው እስኪ ነይ ማሜማ በሰራው ወንጀል መጠየቅ አለበት ግን ማሜማ ታስራኮ ስም የሉ ሰላም ጤና ይስጥልን እህት ወንድሞች ወዬ ዛሬ ለዛ ነው እንደ ሀዘን መግለጫ ነው እንዳለ ቲክታከር ጌመር ሁሉ ያልገባችሁት አልገባም ዛሬ እኔ አልገባም ጃምፒንግ እናንተ ጌም መጫወት አለብን ዛሬ መሸቀል አለብን ማንም አይሰጣችሁም አድማ ጊፍተሮችም አድማ አስወጥተናል ማንም አንድ አበባ አይሰጣችሁም ዛሬ ዝግ ነው ቢሮ ዝጉ ጃፒ ደስ አለህ ጃፒ ደስ አለህ እንዴ በጣም እኔ እግዚአብሔርን በእውነት እኔ ደስ ብሎኛል በማሜ መታሰር እኔ በጣም ማሜ መታሰር አለ ማሜ እኮ ጠላቴ እኮ ነው ጎትታለው ያለ ሰው ነው ገባሽ አንቺ ዶሮ ቆርጪው ደስ ብሎናል ልንገርሽ ማን No, ፖለቲካ ኖ ወጣ አንተ ልታስበሉኝ ነው አይደል? ኖ እንዳትጭ ሌላ ነው ነይ አስገባት ሌላ አሬ ነው እኛ የምናወራ ፖለቲካ አይደለም ነይ ወላሂ ፖለቲካ አይደለም ወላሂ አልኩሽ አይደል ነይ ግቢ ሄለን አትቅበጭ ሄለን አለው ተቀረኛ ጋር ነው የምትታይ እኛ ፖለቲካ አይደለም ማሜ ስለ ግለሰብ ነው እያወራን ያለ ነው ግን እውነት ተይዟል ይሄን እሱን ጃፒ እየቀለደሽ ነው እኔም ሰው ነው የነገረኝ መያዙ በጣም አዝናለሁ ከልቤ ያዘንኩት ማርያም እነመደ ልጅ አለው ለልጁ ሲል እግዚአብሔር ያስፈታው አይደለም አውቆ ተደብቆ ሰው ተያዘ ማታ የሆነ ነገር ፈጥራለሁ ለከሚሴ ሲል ነበር ትላንት አውቆ ማለት አውቆ ታስሯል ራሱ እያወራ ነበረ ተያዘ ብዬ አስወራለሁ እያለ ነበር ማታ ተያዝኩ ብዬ አስወራለሁ ማታ ዲቦራ ጋር እየተጫወተ ይሄን ነገር ሲል እኔ ሰምቻለሁ እግዚአብሔር ነው ወላሂ እቺን ሲል እኔ ለከሚሴ በደንብ ዝግጅት አደርጋለሁ የሆነ ጓጓታ ፈጥራለሁ ይሄን እኔ ሲል መታሰሩን አንቺ በምን ሰማሽ ሰው ነው የነገረኝ ሄሉ ታሰረ ማንኛውም ሚዲያ ላይ ተለጥፏል ምን ሚዲያ ላይ የተለጠፈው እስኪ ንገሩኝ ጉርሻ ይሄ ፎቶ ታዲያ የመቼ ነው ይሄ እኮ የእስር ቤት ፎቶ እኮ ነው የሚመስለው ተበሳቅሏል ሰው ለምን የእስር ቤት አንቺ አሰላጭተሽው ፈንክተሽው ነው ማሜ ጉርሻ እሺ እኔ ምንም አላረኩም ቆይ እሺ እኔ ጉርሻ ላይ ማኔ በጣም እኮ ነው ማከብርሽ በሰራሽልኝ ለኔ በጣም እኮ ነው ማከብርሽ የኔ እናት ኮፍያ እየሰጠሁት ማስቀጣው ላከበርከኝ ነው ጊፍተሮችን እየረገጥክ የምታባረው አንተ ጃፒ የምትባለው ረገጥኩም ተውት ብለሽኝ አልተውኩልሽም እንዴ መጥተሽ ተማሪሽኝ ትቻለሽ ቴንክ ዩ እና ምን ተሰማችኋን ወንድማችን ማሜ እሺ ጉርሻ ጋር እየገባው ነው ማን ነው ጉርሻ ምን ላይ ነው ጆከር እንዴ ፌስቡክ ላይ ያገር ጉርሻ ነው ያለ ፍርሃቱን ለቀቀብኝ አልኳችሁ ጉልበቴ ተንቀጠቀጠ ጆከርዬ ዋይ ምን አርገሻል አንቺ እኮ ወገሌ ሁሉ ተንቀጠቀጠ ምን አርገሻል አንቺ እኮ የሰራሽው ወንጀል በቅጣቱ ነው በቅጣቱ የሰውዬው የተያዘ ነው በወንጀል ነው ምን ያላቅም እኮ በመንዳጁት ጉርሻ ላይ የታለ ጋይስ ኦኬ ፌደራል ፖሊስ ለቆታል አረ የለም ፌደራል ፖሊስ ለቆታል እየተባለ ነው ጉርሻ እሺ አሁን አግኝቻለሁ እዚህ የጉርሻን ፔጅ አዎ አንተ ጉርሻ ለጥፎታል እሺ አርገኝ እኔ ከፍቼ ቆይ ጋይስ የታለሽ ወላሂ 800 ምናምን እንትን ያለው 839 ኬ ያለው የጉርሻ ፔጅ ነው ጋይስ ኬ ማለት ሺ ነው እንደ ሺ ቁጥር አንቺ ከጣት እስር ይሻለው አልልኛል ኮሜንት ላይ አርመከረ እኔ ስማ እኔ ማለት ጫቴዋ ማርያምን በጣም አሳዘነኝ እኔ ማሜን እንደው እውነት ነው ይሄ ነገር ጆከር ሞዴሬተር ስጠኝ እንጂ ያ ስንት ሞዴሬተር ነው አንተ የምትወስደው አንተ ምን አባያኛው ተዘጋብኝ አይደል እስኪ ቼክ አድርግ በለና ስልከን አንተ
አንተ አልታሰረም ሰው እስኪ ላይቭን ቼክ አድርጉ ማሜ ላይቭ ገባ ያሉ ነው እስኪ ቼክ አድርጉ ወይኔ አውቆ ከሆነ ረግጧል ይፋራ አንተ አልቅሽለታለሁ እኮ ምስኪን ያዝኝ ታስሯል ልዬ ታስሯል የምር ወላሂ ጉርሻ ለጥፎታል አንቺ ከበርበሪና ከእንትን ከዘይት ቅጣት አረፋችሁ እኔ ቅጣት ቀይሬያለሁ ጃፒ ሰምታለህ ሳወራ እንትና ቤት ማን ነበረ ጅቦ ቤት ሳወራ ቅጣት ጉርሻ ጋር የለጠፈውን ላሳያችሁ ሄሉዬ የምሬን ነው የምልሽ እንደ ቂጥሽ ራሱ አረፈ በርበሬ ላይ ያስቀመጡሽ አንተ ምንድነው የቂጥ ነፃ አውጪ ነው አንተ ጃፒ ምን አገባህ ለቂጤ ሰርቶ ይብላ ቂጤ ሰርቶ ይብላ ምን አባታ ነው ልቀመጥበት ምን ይሰጠኝ ሰራበት ስማ በቂጤ መሸቀሌን አቁሜያለሁ ብላለች እኮ እሷ በቂጥ ሽቀላ ቆየህ እኮ 3 ዓመት ሸቀልኩ በጭንቅላት ጀምሬያለሁ አለች እኮ በጭንቅላት ነው የምሸቅለው ጋዴሽ ኧረ አንቺ ትለያለሽ ግን ማለት ነው አሁን እኔ ከዚህ ውስጥ ቆይ አሁን የሆነ ቁም ነገር ናራ አዶናዬ ጃንዬ ማሜ እና ጆሲ ስለታሰሩ በጣም ከፍቶኛል ደብሮኛል ከዚህ ውስጥ ግን ደስ ያለኝ አንድ ሰው አለ ይሄ ጥቁሩ ላይ ብለ የሚላላ ሰው ሌምቦ ቺምፓንዚማ መታሰር አለበት ይሄ ቺምፓንዚንና ማሜና እንዳርገው ነው የፖስተቷቸው በምንም አይገናኙም እንዴ ያኩ ላይ ብለ የሚላላስ ላይ ብለ የሚዳራ እኮ ይሄ ልጅ በጣም ይሄ እኮ ነው ሬማ እነዚህ ናቸው ሲላላሱ የነበሩት በጣም ነው ደስ ያለኝ ማሜ ማብራተ ፖስት የሚስቅ ሰው አለ አንተ ኮሜንት ላይ ማሜን ተው እንዶ ማሜ አፈር ልጅቷን በመታሰሯ ደስተኛ ነች አይ ደስ ብሏታል አንቺ ተስፋ የቆረጠኝና ሴትዮዋ ኖ ቫይረስ አለባት ገባ ቫይረስ አለባት ለዛ ተቶ አይባልም ነውር ነው አንተ ጦጣው ግን እንዴት አይነት አቋም ነው ያለው ፊቱ አጠቋቆሩ አንተ ጦጣ አይባልም የሰው ልታው ግን እናንተ ታው ትክክል አይደለም እያልሻል ነበር እንደው ታፕ ኮፒ ሊንክ ታፕ ትክክል አይደለም ግን እንደ በእንትናቸው ግን ሰሚ እንዴ ውዷ እህታችን መታለች አይሻት አይሳቅን ታውቃታለሽ ሄሎ አው ያላቃተም አንድ ቀን ግን እኔ ለዜድ የሰጠው ሷላንተ የሰጠች አንበሳ የዛኔ አይስቱ ፎሎ አርጋታ እሺ ሄሉ ሰላም እህታችን ልጅ ሰላም እኔና እግዚአብሔር ይመስገን እና ወደ ትዝብቴ ሲመለስ እኔ በጣም ደብሮኛል ዛሬ ጆከር እነዚህ ልጆች ላይ ሲላላፋ አንቺ ብትታሰሪ ብትያጂ ብትታሰሪ መኝታ ራሱ አታገኝ ምንድነው አንተ የምታሟርትብኝ ላይ ያሟል እንዴ ጅነው እንዴ አለች አንዴ ውጪ ነው ያለችው ተመስገን የለውም በኢንተርፖል ጎት ጆከር እኔም አለሁበት እንዴ ፍየል ከመድረሷ ቅጠል መበጠሱ አሉ ገና ከመምጣቴ ቆይ እስኪ ያስተካክልኩ አሁን ግን እንደው ማሜን ባትለጥፎች ውስጥ አሁን ስስቅ ራሱ አቢኔና አንተው በምን ኬዝ ነው የምንከሰሰው ጃፒ ኮሜንት አይታይም ቀይረው አንተ ጃፒ ማለት ነው ጃፒ በምን ኬዝ ነው እኔ እናንተ ነው የሚያስሩን ማለት እኔ ንስሓ ገብቻለሁ እኔና አንቺ በፋኖ ኬዝ ነው የምንገባው እኛማ በሌላ ኬዝ ነው የምንገባው ሰሚ ሄሉ ወይ አሁን የአንቺ ጉዳይ የፍራሽ ያልጋ ጉዳይ ይሄ ሁሉ ጉዳይ ብዙ ነገር አለው ስለዚህ ተጠነቃቂ እኔ አልታሰርኩት ሲመስለኝ አይበቃኝም ሩሙ ሲመስለኝ አረ ሄሉ አንቺማ እንዴ እንደ ዳልቻ ሊሌ ሆቴል ምናምን ነው የሚይዙልሽ ቀጥታ ሌላ ቦታ ነው የሚወስደው እኔ ራስ ነው ከታሰርኩ ዳልቻ ጋር ያስረን ደስ ይለኛል የተጫዋወተን ይሆድ ይወዳች እንደዛ ነው የሚሰማኝ ሰላም ነው የልዬ ዳልቻ ይጋ ወይ ማሜ ጋር ዘይ ተቀጣጣና እዛው እኔና ማሜ እስረኞችን ብናዝናና አንድ ላይ ማለት ነው ማሜ ግን እኮ ወረቀት አለው እኮ እንዴት አሰሩት የምን ወረቀት አይታሰር የሚል ኖ የበሽተኛ ወረቀት እኮ ነው የበሽተኛ ወረቀት ኧረ አይባልም ወላሂ አለው አባ ገዳ ይጻፈ ጤነኛ ነው ረፉ ረብስማ አውቆ ነው ያስወጣው ማለት ምንድነው የበሽተኛ የበሽተኛ ወረቀት የእብድ እንት ወረቀት አለው አባ ገዳ እብድ ነውና የሆነ ነገር በየወር የሚረዱት እንዳትታሰሪ ማለት ነው ወላሂ የቀለድኩ አይደለም በምን ይላጽፍ
አጽፎ ወረቀት አለው አሁን ይለቀቃል ማሜን ጠብቁ ሲባል ሰማለው እዚህ በፊትም ዮኒ ማኛ አለው አሉ የእብድ ወረቀት ግን የተባለው ነው እኔ አይደለም እና ማሜም እንደዛ ነው ተመሳሳይ ነው የማሜ አባገዳ ውስጥ በኦሮሞ እንትን ውስጥ አለ እርዳታ የሚረዳ የሁመማ የበሽተኞች የአእምሮ ሁመማኖች ይሄ ወረቀት አለው በለኔ የሚጀይ ነገር ቀበሌ ላጽፋ እንደዛ አይነት ወረቀት ጠቃሚ ነው ባለሽበት ቋብለሽ ኑሪ እናቱ ይቻላል እዚህ ሀገር አዎ አጽፋለሁ እጃጽፋለሁ ኤኒዌይ በጣም ነው እንግዲህ እንትን አለኝ የደበረኝ ማሚ በመታሰሩ እግዚአብሔር አስፈታ ማሚ በጣም ነው የምወድ ጓደኛዬ ባለበት ሰላም ሆን እግዚአብሔር ስሩን አቅሎ ያስወጣ አንተንም ጃኒንም አዶናይ ጆሲን ውጥ አይመለከተንም እኛ መጀመሪያ ሰላም አለሽ ወይ ሰላም አለ ወይ ሁሌ በሞቀበት አንድ ነገር ይዛችሁ መጣችሁ ያሯሯጣችሁ ስለዚህ የመጣውን ነገር ይዛችሁ እየመጣችሁ እየተሯሯጣችሁ እየተንጋጋችሁ ምናልባት ለማህበረሰባችን የሚጠቅም ነገር መስራት ትልቅ ነገር ነው በቃ ለኛ አፍ መዝጊያ ነው ይሄ ሁሉ ነገር የሚሰራ ለኛ አላማራው አፍን ዘግተ እንድትቀመጥ ነው አማራው ደንዝዘ እንድትቀመጥ ነው ራሳቸውን እየለጠፉ ነገር እዚሁ ፖለቲካው ማራመር ነው ህዝቡ መንቀሳቀስ እንደዚህ ሰብሰብ ታረጋለህ ፖለቲካ እንትሰራለህ እየታሰርክ ነው በግን በተለያየ ነገር ወደ ደብረ ብርሃን ትወርዳለህ ሰላማዊ ኑሮ ትኖራለህ ወደ ደብረ ብርሃን ፋኖ በተቆጣጠረው አካባቢ መግደል መስረቅ መዝረፍ መድፈር አይቻልም በሌላ ነገር ታብታም ማድረግ ትችላለህ ሚስት ጋር በሰላም ወጥተህ መግባት ትችላለህ 24 ሰዓት መንቀሳቀስ መዝናናት እንደፈለክ መንቀሳቀስ ትችላለህ ይሄ ነው እኛም አንተም ፖለቲካ ሲሰራ እኛም ፖለቲካ እንሰራለን አብይ እኩል ለምን እንኳን ሚዲያው የኛ ማሰሩን ይሰር ሁሉንም ይሰራቸው ጥሩ ነው ለህዝብ የማይጠቅሙትን እሰሯቸው እስር ቤት ማስገብታችሁ ጌም አጫውቷቸው እኛ ያገባንም እሊሊ ሆቴልም አስገብታችሁ ያገባንም ትልቁ ነገር ግን ማነው ማሜ የሚባለው ይግባ ቃሊቲ ይግባና እዛ እኮ የሚጠይቁት ሰዎች አሉ ወይዬ ይበሉት እስቲ በግድ ያሰሯቸው ሰዎች አሉ ቀላቅሉት እስቲ አስገቡት አሳምነውንና ናሁሰናይን ሲሳደብ ሲረግጥ የኖረ ሰው አይደለ አስገቡት እዛ ውስጥ ይጠይቁት ውጭ አለለ ይግባ እንዳይወጣ እና ይሄ ነው እኛ ማለት የምንፈልገው እናንተ ፖለቲካ በመሰሩት እግር በእግር ለውጥ ነው መስራት ያለብን አጋግለዋለሁ ገና ታያለህ ቲክታከር ሁሉ እንዳለፈ የፋኖ ደጋፊ እንደሆነ ነው የምናደርገው እኛ ታስራለህ ሲወጡ እኛ ከሀገር እንዋጣቸዋል የፋኖ ደጋፊ እንደሆኑ እናደርጋቸዋል አራት ነጥብ ከህዝቡ ጎን እንዲቆሙ እናደርጋቸዋል ምን ሆነ ነው እኔ ማንም በካካም ፖሊስ ወንድም ምናምን ያለው የቀበሌ ሰራተኛ ወንድም ያለው መጥቶ ፖለቲከኛ ነን እንዳይለን እኛ ዋናው ትልቁ ነገር አጀንዳ አትቀበሉ በቃ መንቃት አለብህ እስኪ ወንድምሽ አጎትሽ ቤተሰብሽ አሁን ሀዘን ላይ ጥቁር ለብሰው የተቀመጡ ቤተሰቦችሽ ስለ አንድ ጂል ማሜ ታሰረ ብለሽ የምታኩረፈርፊ ያለሽ አማራው ነሽ ምን አባታችሁ አገባችሁ ለምን ባናቱ